ለጾም ተመራጭ የሆነ የምግብ አሰራር ዛሬ ደግሞ እናያለን። አብራችሁ ቆዩ። ለሱም የሚያስፈልገን እዚህ ጋር የምታዩት ድንች እየላጥኩኝ ነው። እናንተ የሚበቃችሁን ያክል መጠቀም ትችላላችሁ። ከዛን የላጥነው ድንች ከትፈን አጥበን እንጠቀማለን ማለት ነው። የሚበቃችሁን ያክል በምትፈልጉት መልኩ መክተፍ ትችላላችሁ። እኔ በእንደዛው ልክ ነው ያደረኩት። ከዛ በውሃ እንደምታዩት እንደዚህ አስቀምጠው ነው እንዳይጠቁርብኝ። ከዛ አንድ ራስ ሽንኩርት ነው የተጠቀምኩት። ከዛን አራት ፍሬ የሚያክል ነጭ ሽንኩርት ተጠቅሜያለሁ። ብታበዙትም ኖርማል ነው፣ ችግር የለውም። የበለጠ ያጣፍጠዋል እንጂ። ከዛን እዚህ ጋር በምታዩት መልኩ ከተፍኩኝ። ከዛን ትንሽ ዘይት እንደምታዩት ድስት ላይ አደረኩት። ትንሽ ሞቅ ሲልልኝ ሽንኩርት እጨምርበታለሁ። እሳቱን መካከለኛ አድርጉት፣ እንዳያርባችሁ፣ መካከለኛ ሆኖ እንዲበስልላችሁ ማለት ነው። ከዛን ቀይ ሽንኩርቱ ሲጠበስልን ነጭ ሽንኩርቱን እላዩ ላይ እናደርጋለን። አብሮ ትንሽ ሲጠበስ እዚህ ጋር የምታዩት የሩዝ ቅመሙንና ቀረፋ ነው የተጠቀምኩት። ከዛ እርድ ትንሽ የእርድ የሚበቃን ያክል ትንሽ ያደረግን። ከዛን ቅድም ያዘጋጀነውን ድንቻችን እላዩ ላይ እንጨምራለን። ትንሽ ቴስት እንዲወስደው ብዬ ከድኜ ትንሽ ያቆይቻለሁ ድንቹን። ከዛም በኋላ ካየነው ቼክ ካደረግን በኋላ ቅድም አዘጋጅተን ያስቀመጥነውን ሩዛችንን እናጥባለን በደንብ። ከዛን ውሃ እንደምታዩት የሚበቃውን የሩዙን ልኬት አይታችሁ ውሃ ጨምሩበት። ከዛ ትንሽ ጨው አድርጉበት። ከዛን እዚህ ጋር ሩዝ አጥቤ ያስቀመጥኩኝ። ከዛን እስከዛ ለሌላኛው መስሪያ የሚሆነን ቲማቲም እናዘጋጃለን። ቅድም ደግሞ እዚህ ጋር ያጠብነውን ሩዝ እላዩ ላይ እንጨምርበታለን። ከዛ ጨምረን እሳቱን መካከለኛ ላይ አድርገን እናበስሏለን ማለት ነው። ከዛን እዚህ ጋር መጥበሻዬን ጥጃለሁ። ከዛ ትንሽዬ ዘይት አደረኩበት። ከዛን እዚህ ጋር ደግሞ ሁለት ቦታ ነው የምናደርገው ቲማቲሙን። ከዛ ሁለት ቦታ እንደዚህ የቆራረጥነውን ነጭ ሽንኩርቱን ካደረግን በኋላ ነጭ ሽንኩርቱን እና ቀይ ሽንኩርቱን በደንብ ከተጠበሰ በኋላ ከዛ እዚሁ ቁጭ እናደርጋለን ማለት ነው። መጥበሻው ላይ እንደምታዩት የከትፈን ያዘጋጀነው ነጭ ሽንኩርት እኔም እንደ አራት ፍሬ የሚያክል ነው የተጠቀምኩት እዚህ ላይም። ከዛ አንድ ራስ ሽንኩርት ነው የተጠቀምኩት ማለት ነው። ከዛ ሁለቱ ሲጠበሱልኝ ቲማቲም አደርጋለሁ ማለት ነው። እናንተ በደንብ መከታተል ያለባችሁ ነጭ ሽንኩርት ቀደም ብሎ ቢገባ ጥሩ ነው። ጥሩ ጣዕም ይሰጣል ለሶሱ፣ ለቲማቲም ሶስ እና እንደዛ ይሻላል። እዚህ ጋር እንደምታዩት እገለብጠው ነው እንደዚህ አቆያለሁ። ትንሽ ቆይተን ገልበጥ ስናደርገው ወዲያውኑ ይሄ ከሱ ጋር ወዲያውኑ ይላጥልናል ማለት ነው። እንደምታዩት በደንብ ለቀቅ ለቀቅ ነው የሚያደርግልን። በዛኛው መላጥ አይጠበቅብንም በጥሬው ማለት ነው። ከዛን በማማሲያ እንደዚህ ደፍተት ደፍተት እያደረግን እናማስላለን ማለት ነው። ምንም ጊዜ አይፈጅም። ጣዕሙ ራሱ ይለያል። ፈጭተን ወይ ከትፈን ከምንጠብሰው ይልቅ እንደዚህ አድርገን በነጭ ሽንኩርት አንደኛ ያቀልልናል፣ ሁለተኛ ደግሞ ይጣፍጣልም፣ ጣዕሙ ይለያልና ሞክሩት በየቤታችሁ። ቀይ ሽንኩርት አለማድረግም ትችላላችሁ። ብዙም ይሄን ያክል እንትን ስለሌለው ማለት ነው። የበለጠ አብዛኛው ሰዎች የሚወዱት እንደዚሁ በነጭ ሽንኩርቱ ብቻ ነውና እንደዛም ሞክሩት። ከዛ እንደምታዩት ሩዛችን ደረሰልን። እንደምታዩት በጣም ፍትፍት ብሎ ነው የደረሰልኝ። ከዛን እዚህ ጋር ቃሪያ አዘጋጅቻለሁ ለሶሱ ለስልሱ ማለት ነው። ከዛን እንደምታዩት በጎን አደርግና አዘጋጅቼ እዚህ ጋር ትንሽዬ ዘይት አድርጌ ለአትክልቶች እንደዚህ አዘጋጃለሁ። እኔ ከትፌ ያዘጋጀሁት ነጭ ሽንኩርት ነበረ። ዘይቱ ላይ ያደረኩበትና ከዛን አትክልቱን አደርጋለሁ ማለት ነው። አትክልቱ ብሮኮሊ እና ካሮት እና
የፈረንጅ አበባ ጎመን ነው አይደለም የሚባለው? አበባ ጎመን የሚባለው እሱ ነው ማለት ነው። ከዛን አንድ ላይ እናደባልቃለን ማለት ነው። እንደምታዩት ብዙ እሳት ላይ ያክል ባይቆይ ጥሩ ነው። እንትኑ እንዳያጣ ጥቅሙን ከውስጡ እንዳናጣ በሚለው ከዛ እንደምታዩት ቅድም ያዘጋጀነው እንደዚህ ያደረግን። ከወደዳችሁት አስተያየት ሀሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። ቻው ቻው።